አንድ ቀን ጠዋት መስታወት ፊት ቆመ ፀጉርን ስትመለከት እንዴ ፀጉር እየተመለጠ ነው ብለህ ትደነግጣለህ። ዛሬ ግን እውነቱን እነግርሃለሁ። ፀጉር በእድሜ ብቻ አይመለጥም። አንተ ራስህ በየቀኑ በምትሰራቸው ስህተቶች ናቸው የሚመለጠው። እነዚህን 5 ስህተቶች መስራት ካላቆምክ 5 ዓመት ባልሞላ ጊዜ ፀጉሩ ሙሉ በሙሉ ይመለጣል። ወደ አምስቱ ወደምትሰራቸው ስህተቶች እንግባ። ከዛ በፊት ቻናላችንን ሰብስክራይብ በማድረግ ቪዲዮን ይጀምሩ። በመጀመሪያ ደረጃ ላይ የምናገኘው የወንዶች ፀጉርን በፍጥነት የሚመልጥባቸው ዋነኛው ጠላታቸው ጭንቀት ነው። ብዙ ወንዶች ይህንን አያስቡትም። ፀጉር ከጭንቀት ጋር ምን ያገናኘዋል ብለው ይጠይቃሉ። እውነቱ ግን ይሄ ነው። ብዙ ወንዶች በስራ፣ በገንዘብ፣ በግንኙነት እንዲሁም በተለያዩ ምክንያቶች ጭንቀት ውስጥ ይገባሉ። ይህ ጭንቀት ደግሞ ሲጨምር ሰውነት ውስጥ ኮርቲሶል ወይም ስትረስ ሆርሞን ይጨምራል። ይህ ሆርሞን ደግሞ የፀጉር ስሮችን ወደ ሬስቲንግ ፌዝ ያስገባል። በዚህ ምክንያት በአንድ ጊዜ ብዙ ፀጉር ይረግፋል። በየቀኑ ሲደጋገም በፍጥነት የፀጉር ብዛት ይቀንሳል ማለት ነው። ለዚህ እንደ መፍትሄ የሚቀመጠው በቂ እንቅልፍ ማድረግ፣ በየጊዜው የአካል ብቃት እንቅስቃሴ መስራት፣ ሜዲቴሽን በየጊዜው ለተወሰነ ደቂቃም ቢሆን ማድረግ ጭንቀትን ይቀንሳሉ። ስህተት 2። በሁለተኛ ደረጃነት የምናገኘው ስህተት ደግሞ መጥፎ አመጋገብ ነው። ፀጉር የሚበላውን ነው የሚመስለው። ፀጉር ኬራቲን ከሚባል ፕሮቲን የተገነባ ነው። አንተ ደግሞ ፕሮቲን የበዛበት ምግብ ማትመገብ ከሆነ ፀጉር ይደክማል። ብዙ ወንዶች ፋስት ፉድ፣ ሶዳ መጠጦች፣ ብዙ ስኳር በመጠቀም የሰውነታቸውን ብሎም የፀጉራቸውን ጤና ይጎዳሉ። እነዚህም ምግቦች ማብዛት የደም ጥራትን ይቀንሳሉ። የደም ጥራት ካልተሻሻለ ደግሞ ፀጉር አይጠነክርም። በተለይም አይረን ዲፊሸንሲ፣ ቪታሚን ዲ ዲፊሸንሲ እንዲሁም ዚንክ ዲፊሸንሲ የደም ጥራትን ይቀንሳሉ። ለዚህም እንደ መፍትሄ በፕሮቲን የበለጸጉ ምግቦችን እንደ እንቁላል፣ አሳ፣ ስጋ፣ ቦሎቄ ያሉ የተፈጥሮ ምግቦችን በማዘውተር የፀጉርን ጤና መጠበቅ ትችላላችሁ። ስህተት 3። በሶስተኛ ደረጃ ላይ የምናገኘው ፀጉርን ባልታሰበ ፍጥነት የሚቀንሰው ስህተት ደግሞ ኬሚካሎችን አብዝቶ መጠቀም ወይም ኦቨር ዩዚንግ ኬሚካል ፕሮዳክትስ ሲሆን ብዙ ወንዶች ይህን ስህተት በየቀኑ ያደርጉታል። እነሱም አያውቁትም። በየቀኑ እንደ ሻምፖ፣ ጄል፣ ስፕሬይ እንዲሁም የተለያዩ ክሬሞችን ይጠቀማሉ። ነገር ግን እነዚህም በውስጣቸው በርካታ ኬሚካሎችን የያዙ ምርቶችን አብዝቶ መጠቀም ወንዶች እንደሚያስቡት የፀጉርን ንጽህና እንዲሁም ውበት እየጠበቁት ሳይሆን ፀጉራቸውን ቀስ በቀስ እየገደሉት ነው። ለዚህ ምክንያቱ ምንድነው ብላችሁ ከጠየቃችሁ መልሱም ፀጉር የራሱ የሆነ ተፈጥሯዊ ዘይት አለው። ይህ ዘይት የፀጉር ስርን ይጠብቃል፣ ይመግባል እና እንዳይወርቅ ይከላከላል። ነገር ግን አብዛኛው ሻምፖ ውስጥ ያሉ እንደ ሰልፌት፣ ፓራቢንስ እንዲሁም ሌሎች ጠንካራ ኬሚካሎች የተፈጥሯዊ ዘይትን ሙሉ በሙሉ ያስወግዱታል። በዚህ ምክንያት የአናት መድረቅ፣ የፀጉር ስር መድከም፣ የፀጉር ቀጭን መሆን እንዲሁም መውደቅ ይጀምራል። ከዚህም በተጨማሪም ሌላው ጉዳቱ ደግሞ ሰዎች ሻምፖ በየቀኑ ሲጠቀሙ ሰውነት ዘይት ጠፍቷል ብሎ ያስባል። በዚህ ምክንያት ሌላ ዘይት ያመርታል። በዚህ ምክንያት ተጨማሪ ዘይት መመረቱ ደግሞ የፀጉር ስርን ይዘጋል፣ እብጠት ይፈጠራል፣ እንዲሁም ፀጉር ማደጉን ይቀንሳል። ሌላኛው ደግሞ ጄል እና ስፕሬይ ሲሆኑ ብዙ ወንዶች የፀጉር ስታይል እና ውበት እንዲኖረው ለማድረግ ጄል ይጠቀማሉ። ጄል ከተደጋጋሚ ጥቅም በኋላ ፀጉርን ያደርቃል፣ ፀጉር እንዲቀጥም ወይም እንዲቀነጨርም ያደርጋል፣ እንዲሁም የፀጉር ስሮችን ያደክማል። ከዚህም በላይ ደግሞ በምሽት ሳይታጠቡት መተኛት በጣም አደገኛ ነው። ለዚህ መፍትሄ ምንድነው ስንል ሻምፖ በሳምንት ከ2 እስከ 3 ጊዜ ብቻ በመጠቀም ፀጉርን መታጠብ። ሻምፖም ቀላል ሻምፖ ወይም ከላይ ከጠቀስናቸው ጠንካራ ኬሚካሎች የሌሏቸውን መጠቀም፣ እንዲሁም የኮኮናት ዘይት፣ ኦሊቬራ ያሉ የተፈጥሯዊ ቅባቶችን በመጠቀም ፀጉር እንዲሁም የፀጉር አናትን ማሳጅ በማድረግ የደም ዝውውርን መጨመር እንዲሁም ፀጉርም እንዲያድግ ማድረግ። ስህተት 4። በአራተኛ ደረጃ ላይ የምናገኘው ፀጉርህን በፍጥነት እንዲቀንስ የሚያደርገው የሆርሞን ሚዛን መቀየር ወይም ዲኤችቲ ፕሮብሌም ሲሆን የብዙ ወንዶች የፀጉር መርገፍ ዋነኛ ምክንያት ዲኤችቲ ሆርሞን ነው። ዲኤችቲ ዳይሃይድሮ ቴስቶስትሮን የምንለው ከቴስቶስትሮን የሚመጣ ሆርሞን ሲሆን ዲኤችቲ ለወንዶች በጣም አስፈላጊ፣ ለጡንቻ እድገት፣ ድምፅ ለመቀየር፣ ለወንድምነት ምልክቶች ይረዳል። ነገር ግን በጭንቅላት ላይ ቢበዛ ፀጉርን ይጎዳል። እንዴት ይጎዳል ስንል ዲኤችቲ በፀጉር ላይ ይጣበቃል። ቀስ በቀስ ፀጉርም እንዲቀጥን ወይም እንዲቀነጭር ያደርጋል። እድገቱም ይቀንሳል። አዲስ ፀጉርም አይበቅልም ማለት ነው። በዚህ ምክንያት የራስ መመለጥ ከዲኤችቲ
ተጽዕኖ የሚመጣ ነው ማለት ነው። ዲኤችቲ ደረጃ እንዴት ይጨምራል ስንል ከፍተኛ ጭንቀት፣ ቅባት የበዛበት ምግብ ማዘውተር፣ አንዳንድ የሆርሞን መድኃኒቶችን መውሰድ እንዲሁም በብዛት ደግሞ በጄኔቲክስ ምክንያት ይህ ሆርሞን ሊበዛና ጸጉርን ሊመልጥ ይችላል። ለዚህ መፍትሄው የተመጣጠነ ምግብን ማዘውተር፣ ስፖርት መስራት። ይህ ደግሞ የቴስቴስትሮንን ባላንስ ለማድረግ ይጠቅማል። በሌላኛው ደግሞ ፓምፕኪን ሲድስ ወይም የዱባ ፍሬ መጠቀም ዲኤችቲ ብሎከር ተብሎ ይታወቃል። ለዚህም ይጠቅማል። ስህተት 5 በአምስተኛ ደረጃ ላይ የምናገኘው ስህተት ደግሞ በቂ እንቅልፍ አለመተኛት። ብዙ ወንዶች በሳይንስ ከተረጋገጠው ከ7 እስከ 8 ሰዓት የእንቅልፍ ሰዓት ያነሰ ሰዓት ይተኛሉ፣ ብሎም እጅግ በጣም አጭር ሰዓትም ሊተኙ ይችላሉ። ይህ ደግሞ የፀጉር መርገፍን ያስከትላል። በእንቅልፍ ጊዜ ሰውነት ራሱን የሚያድስበት ጊዜ ነው። በዚህም የፀጉር ስሮች በሌሊት ይታደሳሉ። ስለዚህም በቂ እንቅልፍ መተኛት ለፀጉር ጤና ወሳኝነት አለው ማለት ነው። ወንድ መሆን ማለት ራስን መጠበቅ ነው። መልክ እምነትን ይጨምራል፣ እምነት ደግሞ ህይወትን ይቀይራል። እነዚህን 5 ስህተቶች ከዛሬ ጀምሮ ካቆምክ ፀጉር ብቻ አይደለም ህይወትም ይቀየራል። በዚህ ቪዲዮ ስለ ፀጉራችሁ ብዙ ነገር እንደተማራችሁ እርግጠኛ ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና